እውነት ለመናገር በሂሳብ አያያዝና ኦዲት ዓለም ውስጥ አንድ ትልቅ ነገር እየተካሄደ ነው። ስለ ጥራት ያለንን አመለካከት እና አያያዝ ሙሉ በሙሉ የሚቀይር አዲስ መስፈርት መጥቷል ማለት ይቻላል። እንግዲህ ዛሬ በዚህ ትንታኔያችን ይሄ ISQM 1 የሚባለው ነገር ምንድን ነው? ለድርጅቶችስ ምን ማለት ነው? የሚለውን ነገር በጥልቀት እንመለከታለን። ይሄ ዝም ብሎ ትንሽ ማሻሻያ ወይም ማስተካከያ አይደለም፣ በፍጹም። ይሄ ማለት የኦዲት ጥራት ደንብ መጽሐፍ እንደ አዲስ ተጽፏል ማለት ነው። የጨዋታው ሕግ ተቀይሯል። የድሮ አስተሳሰብ እሺ ችግር ሲፈጠር እንደርሳለን የሚል ነበር አይደል? አሁን ግን አይሰራም። አዲሱ መንገድ ችግሮች ከመከሰታቸው በፊት እንዴት እንከላከል ወደሚል አስተሳሰብ ሙሉ በሙሉ ሸጋግሮናል። ትልቅ የፍልስፍና ለውጥ ነው። እሺ፣ አዲስ የጥራት ዘመን እያለን ነው። በተግባር ሲታይ ግን ምን ማለት ነው? እስቲ መጀመሪያው ነገሩን ከመሰረቱ እንየው። ይሄ ISQM 1 ምንድን ነው? ለምንስ ነው የቀደመውን ISQC 1ን መተካት ያስፈለገው? እዚህ ጋር ያለው ንጽጽር የለውጥን ዋና ነፍስ ነው የሚያሳየን። በጣም ወሳኝ ነጥብ ነው። ከየጥራት ቁጥጥር ወደ የጥራት አስተዳደር የሸሻገርን ነው። ምን ማለት ነው? የድሮ መንገድ ISQM 1 ልክ እንደ ቼክሊስት ነበር። ይህን አድርገሃል፣ ይህንስ እያሉ ደንብ ማክበር ላይ ብቻ ነበር የሚያተኩረው። የሆነ ችግር ከተፈጠረ በኋላ ነው የሚነቃው። አዲሱ መንገድ ISQM 1 ግን ቅድመ ዝግጁ ነው። ችግሩ ከመፈጠሩ በፊት ሊመጣ የሚችለውን አደጋ በመለየት ላይ ያተኩራ እና ከሁሉም በላይ ደግሞ አንድ ልብስ ለሁሉም የሚለው አካሄድ ቀርቷል። እያንዳንዱ ድርጅት እንደየራሱ ሁኔታና ባህሪ የሚስማማውን ስራት እንዲቀርስ ነው የሚያበረታታው። እና ይህ ለውጥ ወደፊት ይመጣል ተብሎ የሚጠበቅ ነገር አይደለም። አስቀድሞ እዚህ ደርሷል። እንደምታዩት የመጨረሻው ቀን ታህሳስ 15 2022 ነበር። ያ ማለት ድርጅቶች አሁን ላይ በዚህ አዲስ ስርዓት እየሰሩ መሆን አለባቸው ማለት ነው። ግን ወሳኙ ነጥብ ይሄ ነው። ይህ አንድ ጊዜ ሰርተው የሚተዉት ፕሮጀክት አይደለም፣ በፍጹም። ይህ ሕያው ሂደት ነው። ቀጣይነት ያለው ክትትል፣ መገምገም እና ማሻሻያ የሚፈልግ ነገር ነው። ኦኬ፣ እንግዲያውስ የISQM ዋነኛ ጽንሰ ሐሳብ ምንድነው? በአደጋ ላይ የተመሰረተ አካሄድ። እስቲ ይህንን ትንሽ በዝርዝር እንየው። እያንዳንዱ ድርጅት እንዴት ነው የራሱን ልዩ ስርዓት የሚገነባው? ለምንስ ነው ይሄ ነገር ወሳኝ የሆነው? በዚህ አዲስ ዓለም ውስጥ አንድ ቁልፍ ቃል አለ፣ ሶቅም። ምንድነው ሶቅም? የጥራት አስተዳደር ስርዓት ማለት ነው። ይሄ ቃል የአዲሱ መስፈርት ልብ ነው ብንል ማጋነን አይሆንም። የእያንዳንዱ ድርጅት ለራሱ ብጁ አድርጎ የሚፈጥረው ስርዓት ነው። የድርጅቱን የጥራት ጉዞ የሚመራው ዋናው መዋቅርም ይሄው ነው። ይህንን ምስል ስንመለከት ሐሳቡ ግልጽ ይሆንልናል። ISQMን ልክ እንደ ህንፃ ፕላን ወይም የግንባታ ንድፍ ማሰብ እንችላለን። ዝግጁ ሆኖ የሚሰጥ ነገር አይደለም። እያንዳንዱ ድርጅት እንደየራሱ መጠን፣ እንደየአገልግሎቱ አይነት፣ እንደየአወቃቀሩ የራሱን የጥራት ንድፍ ማውጣት አለበት። ይሄ ምን ማለት ነው? የአንዱን ድርጅት ፕላን ገልብጦ ለሌላው መጠቀም በፍጹም አይሰራም። እያንዳንዱ ንድፍ ልዩና የራሱ መሆን አለበት። እሺ፣ ጽንሰ ሐሳቡ በጣም ጥሩ ነው፣ ግልጽ ነው። ግን ዋናው ጥያቄ ይህንን ሁሉ ነገር በተግባር እንዴት ነው የምንተገብረው የሚለው ነው። መልካም ዜናው ይህንን ትልቅ ለውጥ ለመቋቋም የሚያስችል የተደራጀና የደረጃ በደረጃ ያፈጻጸም ዕቅድ አለ። እስቲ ወደዛ እንልፍ። አዎ፣ ለውጡ ትልቅ ሊመስል ይችላል፣ ግን መደናገጥ አያስፈልግም። ወደፊት ግልጽ የሆነ መንገድ አለ። ሂደቱን ወደ ቀላል እና በቀላሉ መቆጣጠር ወደምንችላቸው ደረጃዎች መከፋፈል ይቻላል። እንግዲህ ቀለል ያለ አፈጻጸም መንገድ ይሄንን ይመስላል። በመጀመሪያ ደረጃ ኃላፊ መመደብ እና መዘጋጀት ነው። ይሄ ነገር ባለቤት ያስፈልገዋል። ሁለተኛ አደጋዎችን መገምገም ነው። ምን ሊሳሳት ይችላል ብሎ መጠየቅ። ይሄ የአዲሱ አካሄድ ልብ ነው። ሶስተኛ ለነዚህ ለተለዩት አደጋዎች ምላሽ ማዘጋጀት ነው። ችግሩን ከመምጣቱ በፊት መፍታት ማለት ነው። አራተኛ ያዘጋጀነውን ስርዓት በደንብ መስነድና ለሁሉም የቡድን አባል ማጋራት እና በመጨረሻም አምስተኛ ስርዓቱ እየሰራ መሆኑን መከታተል እና አስፈላጊ ሲሆን ማስተካከያ ማድረግ። ይህ ዑደት ሁሌም ይቀጥላል። እሺ፣ አሁን ደግሞ ወደ ነገር ዋናው አንኳር እየገባን ነው። ወደ ISQM ግንባታው ልብ ማለት ነው። ይሄ የሂደቱ ወሳኙ ክፍል ነው።
ዓላማዎችን ማውጣት፣ አደጋዎችን መለየት እና ምላሾችን ማዘጋጀት። እንግዲህ ISQM1 የጥራት አስተዳደር ስርዓታችን በ6 ዋና ዋና ምሰሶዎች ላይ እንዲገነባ ነው የሚፈልገው። እነሱም አስተዳደር እና አመራር፣ የሥነ ምግባር መስፈርቶች፣ የደንበኞች ተቀባይነትና ቀጣይነት፣ የሥራ አፈጻጸም፣ ሀብቶች፣ ይሄ ማለት የሰው የቴክኖሎጂ ሁሉንም ያካትላል፣ እና በመጨረሻም መረጃ እና ግንኙነት። እነዚህ 6ቱ ዘርፎች አንድ ላይ ሲሆኑ ነው ጠንካራ የጥራት ባህል መፍጠር የሚቻለው። የISQM1 አጠቃላይ የአስተሳሰብ ሂደት በዚህ ሰንጠረዥ ውስጥ በሚገባ ተቀምጧል። በጣም ቀላልና አመክንዮአዊ ነው። እስቲ ምሳሌውን አብረን እንየው። የጥራት ዓላማችን ከፍተኛ ጥራት ያለው የሥራ ግምገማ ማከናወን ነው እንበል። ጥሩ። ቀጣይ ጥያቄ ይሄንን ከማድረግ ምን ሊያግደን ይችላል? ምን ሊሳሳት ይችላል የሚለው ነው። ምናልባት መልሱ ገምጋሚዎቻችን በዛ ስፔሲፊክ ኢንዱስትሪ ላይ በቂ እውቀት ላይኖራቸው ይችላል የሚል ይሆናል። ይሄ አደጋው ነው። ስለዚህ የኛ ምላሽ ወይም ፖሊሲ ምን መሆን አለበት? ለእንደዚህ አይነቱ ስብስብ ስራዎች የማማከር ፖሊሲ እናዘጋጅ የሚል ይሆናል። ዓላማ፣ አደጋ፣ ምላሽ። ይሄንን አስተሳሰብ ለእያንዳንዱ የጥራት ግብ እንደግመዋለን። እሺ፣ እስካሁን እንዴት መተግበር እንዳለብን በደንብ አይተናል። አሁን ደግሞ በጣም ወሳኙ ጥያቄ ላይ እንድርስ። ለምን? ይህንን ሁሉ የምናደርገው ለምንድን ነው? ከደንብ ተገዥነት ባሻገር የተሻለ ድርጅት ለመገንባት እንዴት እንደሚረዳን እንመልከት። ይህንን ለውጥ ስናስብ ዝም ብለን ሕግ ለማክበር የምናደርገው ነገር አድርገን ማየት የለብንም። ከዛ የላከ ነው። ከኢንፍሎ የተወሰደው ይህ ጥቅስ ሐሳቡን ግልጽ ያደርገዋል። የጥራት አስተዳደር መሻሻሎች በሁሉም የድርጅት ደረጃዎች ላይ ሊሰማቸው ይገባል። ይህም የኩባንያውን ባህል በአጠቃላይ ያሻሽላል ይላል። ነጥቡ ይሄ ነው። የISQM1 እውነተኛው ጥቅም የኦዲት ፈተና ማለፍ ብቻ አይደለም፣ የድርጅቱን ባህል በአጠቃላይ ማሻሻል ነው። እና ጥቅሙ ምንድን ነው? ከተገዥነት ባሻገር የምናገኘው ነገር ምንድን ነው? በዋናነት የተሻሻለ የአገልግሎት ጥራትና ፍጥነትና እናገኛለን። በገበያ ውስጥ ተወዳዳሪነታችን ይጨምራል። የተሻለ የድርጅት አስተዳደርና የአመራር ተጠያቂነት ይኖራል። ከሁሉም በላይ ደግሞ በጥራት ላይ ያተኮረ ጠንካራ የኩባንያ ባህል ይገነባል። ስለዚህ ቁም ነገሩ ይሄ ነው። ISQM1ን እንደ ሸክም ሳይሆን እንደ የውድድር መሳሪያ ማየት ይቻላል። ስለዚህ የዚህ ትንታኔ ማጠቃለያ አንድ ትልቅ ጥያቄ ላይ ያደርሰናል። ይህ አዲስ መስፈርት ሸክም ነው ወይስ የተሻለ ድርጅት ለመገንባት የቀረበ መልካም አጋጣሚ? እንዴት ነው መታየት ያለበት? እንደ አስገዳጅ ደንብ ብቻ ታይቶ በቸልታ ይታለፋል ወይስ ድርጅትን ለማሻሻል እና ለማሳደግ እንደ አንድ ትልቅ ዕድል ይወሰዳል? መልሱ የእያንዳንዱ ድርጅት በሚወስደው እርምጃ ላይ የተመሰረተ ነው።